ሰላም ክቡራትና ክቡራን እንደምን አላችሁ? ዛሬ የምናወራው ስለ አንድ ድንቅ የዓለማችን ንግሥት እመቤት የሰው ልጅ ተምሳሌት ነው። ይህች ሴት ንግሥት አልነበረችም፣ ባለሀብትም አልነበረችም። ነገር ግን ዓለምን ያንቀጠቀጠችው በገንዘቧ ሳይሆን በልቧ ውስጥ በነበረው ጥልቅ ፍቅርና ርኅራሄ ነበር። እርግጠኛ ነኝ ሁላችሁም ማን እንደሆነች ትገምታላችሁ። ይህች ሴት እናት ቴሬዛ ማሪያ ቴሬዛ ትባላለች። የእሷን የህይወት ታሪክ፣ የፍቅር ተምሳሌትነቷን፣ ርኅራሄዋን እንመለከታለን። አብራችሁን ቆዩ። ታሪካችን የሚጀምረው እንደ ኢሮፓውያን አቆጣጠር በ1910 በኦቶማን ግዛት የአሁኗ ሰሜን መቄዶንያ ውስጥ ነው። አግኒስ ጎንክሻ ቦያክሹ ተብላ ተወለደች። ለመጀመሪያ ጊዜ እናትና አባቷ የሰጧት ስም ማለት ነው። ገና በ9 ዓመቷ አባቷን አጣች። እናቷ ድሃ ብትሆንም ቅንና የተቸገሩትን የምትረዳ ሴት ነበረች። እናቷ ሁልጊዜ እንዲህ ትላት ነበር፣ ልጄ የደረሰልሽን ምግብ ብቻሽን እንዳትበይ፣ ሁልጊዜ ካንቺ ያነሱትን አስቢ። ይህ የኢትዮጵያውያን ሴት የሚመስለው ምክር በሕፃኗ አግኔስ ልብ ውስጥ ትልቅ ዘር ዘራ። ሁልጊዜም በልቧ ይሄንን ነገር ታስበው ነበር። በ18 ዓመቷ በልቧ ውስጥ አንድ ትልቅ ድምፅ ሰማች። ይህም የእግዚአብሔርን ጥሪ ነበር። ቤተሰቦቿንና የትውልድ ሀገሯን ለቃ መነኩሴ ለመሆን ወደ አየርላንድ ተጓዘች። ከዚያም ስሟን ቴሬዛ ወደሚል ቀየረች። ወደ ህንድ ኮልኮታ ስትጓዝ ግን የህይወቷ ምዕራፍ ሙሉ በሙሉ እንደሚቀየር አላወቀችም ነበር። እናት ቴሬዛ በኮልኮታ በሚገኝ አንድ የቅዱስ ድንግል ማርያም የልጃገረዶች ትምህርት ቤት ውስጥ ለ17 ዓመታት ያክል ታስተምር ነበር። ኑሮዋ ሰላማዊና ምቹ ነበር። ነገር ግን ከትምህርት ቤቱ ቅጥር ግቢ ውስጥ ሌላ ዓለም ነበር። የረሃብ፣ የቁስል፣ የሞት ዓለም። መስከረም 10 ቀን 1946 ዓመተ ምህረት እናት ቴሬዛ በባቡር ወደ ተራራማዋ ዳርጅሊንግ ከተማ ለጸሎት እየተጓዘች ነበር። በዚያም ምሽት በባቡር ውስጥ ሳለች ሁለተኛውና የህይወቷን ትልቁን ጥሪ ሰማች። ትምህርት ቤቱን ልቀቂ፣ ወደ መንገዶች ውጪ፣ በጭቃና በበሽታ መካከል ካሉት ድሆች ጋር አግዣቸው፣ አብረሻቸውም ሁኚ የሚል ድምፅ ሰማች። ይህ ውሳኔ ቀላል አልነበረም። ማለትም ለማዘር ቴሬዛ ከለመደችው ገዳምና ምቾት መውጣት በጣም ከባድ ነበር። ብቻዋን ወደ አስፈሪው የኮልኮታ ጎዳናዎች መግባት ነበረባት። ፈቃድ አግኝታ ገዳሙን ስትለቅ በእጅ የነበራትን 5 ሩፒ በጣም ጥቂት ሳንቲም እና የለበሰችው ርካሽ ነጭ ሳሪ ማለትም የህንድ ልብስ ብቻ ነበር። ወገኖቼ አስቡት፣ ብቻዋን ያለ ምንም ረዳት። ነገር ግን እምነቷና ፍቅሯን ከምንም በላይ ጠንካራ ነበር። የታመመውን ማከም ጀመረች። ህፃናትን ማንበብ እና መጻፍ አስተማረች። ብዙም ሳይቆይ የቀድሞ ተማሪዎቿ የእሷን ፈለግ መከተል ጀመሩ። የበጎ አድራጎት ሚስዮናውያን ወይም ሚሽነሪስ ኦፍ ቻሪቲ የተባለውን ማህበር በዚህ መልኩ መሰረተች። እናት ቴሬዛ ለአንድ ነገር ትልቅ ትኩረት ሰጥታ ነበር። ማንም ሰው እንደ ውሻ መንገድ ላይ ወድቆ መሞት የለበትም ትል ነበር። በሞት አፋፍ ላይ ያሉ ማንም የናቃቸውና የተጸየፋቸው ሰዎችን ሰብስባ የምትንከባከብበት ቤት ከፈተች።
በዛ ቤት ውስጥ የገቡ ሰዎች ከመሞታቸው በፊት ፍቅርን፣ ክብርን እና ሰብአዊነትን አግኝተው በሰላም እንዲያልፉ አደረገች። በወቅቱ ማንም ሊቀርባቸው የማይፈልጋቸው ለምጻሞች አቅፋት ስትስም እነዚህ ሰዎች እኮ የተናቁ አይደሉም፣ በእነሱ ውስጥ የኢየሱስ ክርስቶስን ፊት አያለው ትል ነበር። ፈተናዎች አልጠፉም ነበር። ሃይማኖታችንን ልትቀይር ነው የሚሉ ወገኖች ተቃውሞ አስነስተውባት ነበር። አንድ ቀን አንድ ሰው ሊደበድባት ሁሉ ሞክሮ ወደ እርሷ መጥቶ ነበር። ነገር ግን እናት ቴሬዛ ያንድን በጠና የታመመ ሰው ቁስል በደግነት ስታጸዳ ሲያይ ተንበርክኮ ይቅርታ ጠየቃት። ፍቅር ጥላቻን አሸነፈ ማለት እንደዚህ ነው። ፍቅሯ ህንድን ብቻ ሳይሆን መላው ዓለምን አዳረሰ። እኛ ኢትዮጵያውያንም ይህንን ፍቅሯን በአካል አይተናል። በ1977ቱ ታላቁ ረሃብ ወቅት እናት ቴሬዛ ወደ ኢትዮጵያ መጥታ ነበር። በረሃብ የረገፉትን ወገኖቻችንን አቅፋለች፣ ህፃናትን ታድጋለች። በማዕከላቶቿ በኩል በእርዳታ ድርጅቶቿ በኩል ማለት ነው እርዳታዎችን አበርክታለች። የእኛን ስቃይዋ አድርጋ የተካፈለች እውነተኛ እናት ናት። ዓለም የዚህችን ታላቅ ሴት ውለታ ዝም ብሎ አላየውም። በ1979 ዓመተ ምህረት የኖቤል የሰላም ሽልማት ተበረከተላት። ነገር ግን እሷ ያሰበችው ስለ ክብሩ አልነበረም። ለክብሯ የተዘጋጀው ትልቅ ግብዣ አስቀረችው። ይህንን ግብዣ ሰርዛችሁ ገንዘቡን ለኮልኮታ ድሆች ስጡልኝ፣ እነሱ እኮ የሚበሉት የላቸውም አለች። በሽልማት ያገኘችውን ገንዘብ ሙሉ በሙሉ ለድሆች መመገቢያ አዋለች። እናት ቴሬዛ በእድሜዋ መግፋትና በጤና እክል ምክንያት እየደከመች መጣች። ልቧ በጣም ደክሞ ስለነበር፣ ነገር ግን እስከ መጨረሻው ትንፋሿ ድረስ ለሌሎች ከመኖር ወደ ኋላ አላለችም ነበር። ዓለም የዚህችን ታላቅ ሴት ውለታ ዝም ብሎ አላየውም። በ1979 ዓመተ ምህረት የኖቤል የሰላም ሽልማት ተበረከተላት። ነገር ግን እሷ ያሰበችው ስለ ክብሩ አልነበረም። ለክብሯ የተዘጋጀው ትልቅ ግብዣ አስቀረችው። ይህንን ግብዣ ሰርዛችሁ ገንዘቡን ለኮልኮታ ድሆች ስጡልኝ፣ እነሱ እኮ የሚበሉት የላቸውም አለች። በሽልማት ያገኘችውን ገንዘብ ሙሉ በሙሉ ለድሆች መመገቢያ አዋለች። እናት ቴሬዛ በእድሜዋ መግፋትና በጤና እክል ምክንያት እየደከመች መጣች። ልቧ በጣም ደክሞ ስለነበር፣ ነገር ግን እስከ መጨረሻው ትንፋሿ ድረስ ለሌሎች ከመኖር ወደ ኋላ አላለችም ነበር። ክቡራትና ክቡራን የታመሙትንና የተጨነቁትን ለመርዳት ምን እያደረግን ነው? ፍቅርን ለመስጠት ባለሀብት መሆን አይጠይቅም። ንጹህ ልብ ብቻ ነው የሚጠይቀው። የእናት ቴሬዛ ረድኤትና ፍቅር በሁላችን ልብ ውስጥ ይደር። ስላዳመጣችሁኝ በጣም አመሰግናለሁ። ሰላም ቆዩልኝ።